ያለ ስራ አትኑር። አንዳንድ አለ ጡረታ ነኝ ያገር ገመል እንዲያው መንግስት እኮ አጥፍቷል። ጡረታ ሲወጣ እስር ቤት ነበር ማግባት። ማሰራ ምንድን ነው? እንዴት ነው ጡረታ ነኝ እየዋጥ እየሰቀለጥ ነው ጡረታ ነኝ? ያገር አንባዛ አገሩን የምታፈርሰው አንተ አይደለ፣ ጡረታ አይደለ። መሸታ ቤት ትሆናለህ። እንደዚህ ነበረ አይደለ። ኃይለ ሥላሴን ታማለህ፣ ደርግን ታማለህ፣ አንዱን ታማለህ። በቃ ህዝብ እንዳይረጋጋ ያደረገ ጡረታ ነው። እኔ መንግስት አንድ ቀን መድረክ ቢሰጠኝ ጡረታ ሲሆን አውጥቶ እንደ ሊማልሞ ጉድጓድ ካለ እዚያ መተው ወይ ገዳም። ሻይ ቤቱ ወሬ ነው፣ መኪና ስንሳፈር ወሬ ነው። ስለ ሀገር ሰላም የሚያወራ እኮ የለም። ስለ ቤተ ክርስቲያን ድህነት የሚያወራ እኮ የለም። እዚያ ቤተ ክርስቲያን ትሄዳለህ ላትሳለም፣ እዚያ ትቀመጥና እና ወሬ ዝንብና ወሬ ነው ወርሶ የሚውል አሰራም ስራ። እኔ አዲስ አበባ ስሄድ ወሬ ስፈልግ ማለት ነው አራዳ ጊዮርጊስ እሄዳለሁ። አቤት ያለ ወሬ፣ አቤት ያለ ወሬ። እንዴ ወሬ የፈለገ ከዚያ ነው። መዝናናት የፈለገ ደግሞ እዚያ መገናኛ ነው መጋኛ ነው የምትሉት። ያ መገናኛ ነው ውር ውር የሚልበት። አረጃችሁ ወዲያ ወሬ ምንድን ነው ደግሞ? የዛሬ ወጣት ሆኖ ነው ይላል። እኛማ እንዲህ እናደርግ ነበር፣ ሴቶችን እንሰርቅ ነበር። በቃ ሌላ እኮ የለም። ስለ ሀገር በጉነት የሚያወራ እኮ የለም። እና ጡረታ ሲሆን እኔም አንድ ሁለቱን ቀበለው ነበር እዚህ ገዳም አስሮ እዚህ ሞት። በቃ ለሀገር ሸህ ምን ያደርግ ሰው ሰላም ካልሆነ እንዲያው እቺን ሰዓት እናገኘታለን። ፍታት ተፈቶስ መቀበር ይገኛል። እለት ሰርም ቆረብስ ይገኛል። አጽምስ ቤተክርስቲያን ለመገኘት ይገኛል።